የሰው ልጅ መልቲፕል አይደንቲቲ ወይንም ደግሞ ብዙ ማንነቶች አሉበት እና እነዚህ ብዙ ማንነቶች ወይም አይደንቲቲዎች ሲጋጩና በአግባቡ ሳያስተዳድራቸው ሲቀር አይደንቲቲ ክላሽ ይፈጠራል። ያ አይደንቲቲ ክላሽ ሲፈጠር ደግሞ ህይወቱን ያናጉበታል። ይሄንን ከሴት ምሳሌ ልስጥ። ለምሳሌ አንዲት ሴት ቤቷ ምንድናት? ለወላጆቿ ልጅ ናት አይደለ? ለእህት ለወንድሞቿ እህት ትሆናለች፣ ለእናቷም ልጅ ትሆናለች፣ ለልጆቿ ደግሞ እናት ትሆናለች፣ ለባሏ ሚስት ትሆናለች፣ ውጪ ስትወጣ ደግሞ ሰራተኛ ትሆናለች እያለ ይቀጥላል። ብዙ ማንነቶች አሉ ማለት ነው። ሶ አይደንቲቲ ክላሹ የሚፈጠረው መቼ ነው? አንዱን አይደንቲቲ ያለ ቦታው ለመጠቀም ስንሞክር፣ ለምሳሌ እንደ ሚስት ብናየው ሚስት ውጪ ላይ ያላትን ዝናም ክብርም ቦታም ሀብት ምናምን ስልጣንም ይዛ አምጥታ ያንን አይደንቲቲ ያንን ፕሮፌሽናል አይደንቲቲ አምጥታ ቤት ውስጥ ልጠቀመው ስትል ምን ይፈጠራል? አይደንቲቲ ክላሽ። ለባልም ሲሆን እንደዛ ይሆናል ማለት ነው። ሶ ውጪ ላይ ስትወጡ ላይክ ፕሮፌሰር ልትሆኑ ትችላለች፣ ዶክተር ልትሆኑ ትችላለች፣ ኦር ደግሞ በንግዱ ዓለም በጣም የተሳካላት በጣም ባለ ሀብት ልትሆኑ ትችላለች፣ ሶ ኢን ሶ ፎርስ። ወይም ደግሞ ጉልትም ትሰራ በተለያዩ ስራ ዘርፍ ውስጥ የተሰማራች ልትሆኑ ትችላለች። ቤት ስትገባ ግን ለባሏ ሚስትና ሚስት ብቻ ናት። ሺ ሹድ አክት ላይክ ሚስት ብቻ። ውጪ ያላትን አይደንቲቲ የስራ አይደንቲቲ ፕሮፌሽናል አይደንቲቲዋን አካዳሚክ አይደንቲቲዋን ይዛ ገብታ ቤት ውስጥ ዶክተር ነኝ ማለት ከጀመረች፣ ነጋዴ ነኝ ማለት ከጀመረች፣ እንደዚህ ነኝ ማለት ከጀመረች ያኔ ክላሽ አደረገ። ለምን? ውጪ ወጣ ሚስት ነኝ አትልም። ስራ ቦታ ሄዳ እንደ ሚስት አታረግም። ስራ ቦታ ንግድ ቦታ ላይ ወይም ደግሞ በምትማርበት በዩኒቨርሲቲም ሆነ ኤኒ አዘር ኤልስ እንደ ሚስት አክት አታረግም ወይ እንደ እናት አክት አታረግም። እንደ ምንድን ነው? እንደ ሰራተኛ ነው አክት የምታደርገው አይደለ? ቤትም ስትገባ ያ አይደንቲቲ ተከትሏት መጥቶ ያንን አይደንቲቲ ያንን የፕሮፌሽናል አይደንቲቲ የስቱደንት አይደንቲቲ የአካዳሚክ አይደንቲቲ አምጥታ ቤት ውስጥ ልተግብረው ካለች ምን ይፈጠራል? ክላሽ አይደንቲቲ ክላሽ ይፈጠራል ማለት ነው። ስለዚህ አይደንቲቲ ክላሻችንን በጣም ነጥቀን ማውጣት አለብን። ሰው ቤት ውስጥ ስንሆን እኛ ሴቶች ጊዜ እንደ ሚስትና እንደ ሚስት ብቻ የእግዚአብሔር ቃል እንዳዘዘን ሴት ልጅ ባሏን ትፍራ፣ ታክብር፣ ትገዛለት እንደተባለ ግን መቼ ነው? በፍቅር መግዛት ሲችል። ለዛ መገዛት አለባት፣ መፍራት አለባት። በነገር ሁሉ ሊያውም ምንም አይነት በነገር ሁሉ ነው ሊያውም በእንትን ብሎ ራሱ አይደለም ክላሲፋይ ያደረገው። በነገር ሁሉ ነው፣ በነገር ሁሉ። እሱ ግን ብቻ በፍቅር መግዛቱን እንዳይረሳው በጉልበት ያደረገለታ እሷን መገዛት አይጠበቅባትም። ምክንያቱም እሱን ህጉን አዛፍቶታል ማለት ነው። የሚገዛበትን መሳሪያ ኢንስትሩመንት ኦፍ ሩል ኦፍ ሎ የሚባል አለ። ሩል ኦፍ ሎ ምንድን ነው? የፍቅር ሩል ኦፍ ሎ ፍቅር ነው፣ አኮርዲንግ ቱ ባይብል ማለት ነው። እሷ ግን በነገር ሁሉ ትፍራ ባሏን ያለችውን ነገር ፕሮፌሰርነቷ፣ ዶክተርነቷ፣ ነጋዴነቷ፣ ኢንጂነሪንግነቷ ኤኒ ያላት ፕሮፌሽን ሊቀይረው አይችልም። ያኔ ነው አይደንቲቲ ክላሽ የሚፈጠረው። ባሏን ስትፈራ ፈርታ ስትገዛለት ለባሏ አይደለም እየተገዛች ያለችው ለእግዚአብሔር ቃል ነው። ለቃሉ ክብር ነው። እግዚአብሔርን እየታዘዘችው ነው። አንዱ አለማመንዘር ለምንድን ነው የማታመነዝረው? እግዚአብሔር ስለሚያስንብኝ ብላ አይደለ? እማትዋሸው እማትሰርቀው ኦር ኤኒ ነገር ስታደርግ አንዱ የምታደርገው ለምንድን ነው? እግዚአብሔር ያስንብኛል፣ እግዚአብሔር ደግሞ ይቀጣኛል፣ እንደ ስራ ይከፍለኛል ብላ አይደለ የምትፈራው? ኢን ሚን ታይም እና ትልቁ የፈራችሁ ነገር ማለት ነው ፈጣሪዋን የፈራችሁ እግዚአብሔር ስላዘዛት እግዚአብሔርን ስለምትወድ ለእግዚአብሔር ካላት ክብርና ፍቅር የተነሳ የምታደርገው ነገር ነው። እሱ ምንም አይነት ሰው ቢሆን አስፋራስ ማኒፑሌቲቭ እስካልሆነ ድረስ አስፋራስ በፍቅር መግዛት እስከቻለች ድረስ አስፋራስ ለእግዚአብሔር ቃል እሱ መገዛት እስከቻለ ድረስ ሴት ልጅ የምትፈራው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ከመፍራት የሚፈጠር አክብሮት ነው።